ሰላም ጤና ይስጥልን የአፓርት ቱቶሪያል ቤተሰብ እንደምን አላችሁ? ሰላማችሁ ብዝት ይበልል። ዛሬ እጅግ አዋጭ የሆነ የቢዝነስ ሀሳብ ይዤላችሁ መጥቻለሁ። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። የቢዝነስ ሀሳብ የተለያዩ የፊት ሳሙናዎችን ለመስራት የሚያስችለንን ሶፕ ቤዝ አምርቶ መሸጥ ነው ማለት ነው። ሶፕ ቤዝ እዚህ ብዙ አምራች የለም። ብዙ ጊዜ የሚያመጡት ከውጭ ነው ማለት ከዚህም የሚያመርቱት የሚሸጡት በውድ ዋጋ ነው። ከ1 ኪሎ 1000 ብር እስከ 1500 ብር ትርፍ ያገኛሉ ማለት ነው። ስለዚህ አንድ ሰው ሶፕ ቤዝ ሰርቶ ቢያንስ እንኳን በወር 20 ኪሎ ቢሸጥ እስከ 20 ብር ድረስ ትርፍ ማግኘት ይችላል ማለት ነው። ስለዚህ ዛሬ ሶፕ ቤዝ ለመስራት የሚያገለግሉ ግብአቶች ምንድናቸው የሚለውን ነገር በደንብ እናያለን ማለት ነው። ማስታወሻ ብትይዙ ትጠቀሙበታላችሁ። ስለዚህ የመጀመሪያው ግብአት ዘይት ነው። ዘይት ጥቅሙ ልስላሴን ይጨምርልናል ማለት ነው። ለፊት ስለሆነ የምንጠቀመው ሞይስቸራይዘር ሆኖ ያገለግሉናል ማለት ነው። የተለያዩ ዘይቶች አሉ። ኮኮናትን ብንጠቅስ ኦሊቭ ኦይልን፣ ካስተር ኦይልን፣ ፓልም፣ ሰንፍላወር፣ ሻ ቤተር፣ ኤስትሪክ አሲድ እያልን መጥቀስ እንችላለን ማለት ነው። ብዙ ጊዜ ግን ለሶፕ ቤዝ መስሪያ የሚያገለግሉ ዘይቶች ወይም ኦይሎች ኮኮናት ኦይል፣ ካስተር ኦይል እና ከዛ ኤስትሪክ አሲድ፣ አንዳንዶቹ እንደ ፊለር ወይም ዋጋውን ለማርከስ ብለው ፓልም ኦይልንም ሊጠቀሙት ይችላሉ ማለት ነው። ስለዚህ ኮኮናት ኦይል ሞር ተመራጭ ነው፣ ምክንያቱም የሳሙናውን አረፋ ይጨምርልናል እንዲሁም ጥንካሬውንም ይጨምርልናል ማለት ነው። ከዛ በተጨማሪ ኤስትሪክ አሲድ ተብሎ የሚታወቀው ኬሚካል ነው። ይህም የሳሙናውን ጥንካሬ ይጨምርልናል ማለት ነው። በሁለተኛነት የሚያገለግለው ግብአት ኮስቲክ ሶዳ ወይም ሶዲየም ሃይድሮክሳይድ ተብሎ ይጠራል። ደግሞ የሚጠቅመን ሳሙናው እንዲደርቅ ወይም ጥንካሬ እንዲኖረው ያደርጋል ማለት ነው። ስለዚህ ሃርድነሱን ይጨምርልናል ማለት ነው። ከዛ በተጨማሪ ቆሻሻንም የማስወገድ አቅም አለው። ሶስተኛው ግብአት ውሃ ነው። ውሃ ምንድነው የሚያደርገው? መጀመሪያም የኮስቲክን ኮንሰንትሬሽን ይቀንስልናል። ያ ማለት ጉዳቱን ይቀንስልናል። ከዛ በተጨማሪ ምንድነው ያው ምርትንም የማብዛት ጥቅም ይሰጠናል። በዋነኝነት ግን ኮስቲክ ሶዳን አት ሩም ቴምፕሬቸር ሶሊድ ስለሆነ እሱን ወደ ሶሉሽን ለመቀየር እና እንዲሁም በቀላሉ ከሌሎች ኬሚካሎች ጋር እንዲዋሃዱልን ያደርጋል ማለት ነው። ሌላኛው ግብአት አልኮሆል ነው ማለት ነው። አልኮሆል ኢታኖል መጠቀም ትችላላችሁ ወይም አይሶፕሮፓይል አልኮሆል መጠቀም ትችላላችሁ ማለት ነው። የአልኮሆል ጥቅም የሳሙናውን ጥርት ብሎ የመታየት እንትኑን ይጨምርልናል ማለት ነው። ስለዚህ ትራንስፓረንሲውን ይጨምራል። ከዛ በተጨማሪ ደግሞ እንዲቀልጥ ያደርገዋል ማለት ነው። ምክንያቱም ይህን የሳሙና ግብአት ስንጠቀም መጀመሪያ አቀልጠን ነው ማለት ነው። ከዛ በኋላ ካቀለጥን በኋላ ነው የተለያዩ ፓውደር ግብአቶችን ወይም ተፈጥሯዊ ግብአቶችን የምንጨምር። ለምሳሌ የቡና ሳሙና ልንሰራ እንችላለን፣ የሩዝ ሳሙና ልንሰራ እንችላለን፣ የሬት ሳሙና ልንሰራ እንችላለን፣ የሩዝ የቀሲል እያልን ብዙ የሳሙና አይነቶችን ይህንን ግብአት አቅልጠን መስራት እንችላለን ማለት ነው። ስለዚህ ቶሎ እንዲቀልጥልን አስተዋጽኦ ያደርጋል ማለት ነው። የመጨረሻው አምስተኛው ግብአት ደግሞ ግሊሰሪን ነው ማለት ነው። ግሊሰሪን ስለዚህ የግሊሰሪን ዋና ሚና ደግሞ የመጀመሪያው ሞይስቸራይዘር ነው ወይም ልስላሴን ይጨምርልናል ማለት ነው። ሁለተኛው ጥቅሙ ደግሞ ጥርት ብሎ የመታየት አቅሙን ይጨምርልናል ወይም ትራንስፓረንሲውን ይጨምርልናል ማለት ነው። ስለዚህ ስንት ግብአቶችን አየን ማለት ነው። የመጀመሪያው ዘይት ብለናል። ኮኮናት ልንጠቀም እንችላለን ወይም ካስተር ኦይል ልንጠቀም እንችላለን ወይም ኤስትሪክ አሲድ ልንጠቀም እንችላለን። ሁለተኛው ግብአት ኮስቲክ ሶዳ ነው ማለት ነው። ሶስተኛው ግብአት ውሃ፣ አራተኛው ግብአት አልኮል፣ አምስተኛው ግብአት ደግሞ ምን ይሆናል ማለት ነው? ግሊሰሪን ማለት ነው። ስለዚህ እነዚህን በመጠቀም መስራት እንችላለን። እንዴት ነው የምንሰራው የሚለውን ለማየት የሳሙና አሰራር
ሶስት ስቴፖች ይኖሩታል ማለት ነው። ኮልድ ፕሮሰስ የሚባል አለ፣ ሴሚ ሆት ፕሮሰስ የሚባል አለ፣ ሆት ፕሮሰስ የሚባል አለ ማለት ነው። ስለዚህ ይህንን የሳሙና ግብአት የምንሰራው በሆት ፕሮሰስ ነው ወይም ሂትን ተጠቅመን ነው የምናዘጋጀው ማለት ነው። ስለዚህ ብዙ አምራች የሌለበት ምክንያትም አንደኛው ይህ ነው ማለት ነው። ከዛ በተጨማሪ እጅግ ጥንቃቄ ይፈልጋል ማለት ነው። ምክንያቱም አልኮል ሆት ፕሮሰስ ስለሆነ አልኮልን ስንጠቀም ያው ፋየር ምናምን ሊከሰት ስለሚችል ወይም የእሳት አደጋ ሊከሰት ስለሚችል ከፍተኛ የሆነ ጥንቃቄ ይጠይቃል ማለት ነው። በእነዚህ ሁለት ምክንያቶች ሶፕ ቤዝ በብዛት እዚህ አይመረትም። አምራቾች አሉ፣ ግን በብዛት እንደሌላው እንደምናያቸው ምርቶች በብዛት ተጥለቅልቆ አናይም ማለት ነው። ስለዚህ እናንተ ይህንን ሶፕ ቤዝ ማምረት ብትችሉ ተጠቃሚ መሆን ትችላላችሁ። አምርታችሁ በተለያዩ ሶሻል ሚዲያዎች መፖሰት ትችላላችሁ። ፌስቡክ ማርኬት ፕሌስ ላይ ሊሆን ይችላል፣ ቲክቶክ ላይ ሊሆን ይችላል፣ ወይም ቴሌግራም ግሩፖች ላይ ሼር በማድረግ ምርታችሁን መሸጥ ትችላላችሁ ማለት ነው። ስለዚህ ይህንን ይመስላል። ቀጣይ ቪዲዮውን ፕራክቲካል ስሰራ ወይም ፕራክቲካል ማየት ከፈለጋችሁ ይህን 1000 ቪው ከታየ እኔ አሳያችኋለሁ ማለት ነው።